የቄሮ ድምጽ ነው። የቄሮ ድምጽ በሳምንት 3 ቀን የሚተላለፍ ሲሆን 2 ቀን በአፋን ኦሮሞ 1 ቀን በአማርኛ ቋንቋ የሚተላለፍ የወጣቶች ድምጽ ነው። መጋቢት 31 2015 ጤና ይስጥልን ክብራን አድማጮቻችን ከኦሮሚያ የምተላለፈው የሰገሌ ቄሮ የዕለቱ ዝግጅታችንን ጀምረናል። በዛሬው ፕሮግራማችን ውስጥ በቅድሚያ ዜና ቀርቦ በመቀጠል ከባዳ ቤት ጮማ የእናት ቤት ጎመን ይሻላል የሚል ልዩ ዝግጅት በጓድ ዱፌራ ረብራ ይቀርባል። ሙዚቃም የዝግጅታችን አካል ነው። እኔ አያኔ ካዩ ነኝ በማስተናገድ ከናንተ ጋር እቆያለሁ። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እጋብዛችኋለሁ። አሁን ርዕሰ ዜና ላሰማችሁ። በጅማ ዩኒቨርሲቲ የ2014 ሰማዕታት ተማሪዎች በክብር ታሰቡ። ወያኔ በውሃ በማብራትና በኔትወርክ ህዝቡን እየቀጣ ነው። 3 የወለጋ ዩኒቨርሲቲ ተማሪዎች በወያኔ ተሰወሩ። 25ኛ ዓመት የኦፒዲዮ ባንዳነት አገልግሎት እየተከበረ ነው። ወያኔ ኤሪትሪያን ለመዋጋት እየተዘጋጀች መሆኑ ተሰማ። የሚሉ ናቸው። ለዝርዝሩ ጓድ ጃፋር አሊ ኤለሞ በጅማ ዩኒቨርሲቲ ውስጥ ባለፈው ዓመት 2014 የወያኔን የመስፋፋት ፖሊሲ አዲሱን ማስተር ፕላን በመቃወም በትግል ላይ የተሰዉትን ተማሪዎች ለማስታወስ ተማሪዎቹ የሐዘን ልብስ በመልበስ ሰልፍ በመውጣት በከፍተኛ ድምቀት ሐዘናቸውንና ተቃውሟቸውን አሳይተዋል። ከሳይንስና ቴክኖሎጂ ግቢ እስከ ሜይን ካምፓስ እንዲሁም በጅማ ከተማ ውስጥ ስፓልት ላይ በመውጣት ከህዝቡ ጋር በመሆን የተለያዩ መፈክሮችን በማሰማት ወያኔንና አካሄዷን ተቃውመው የህዝባዊ መዝሙሮችን በማዜም የኦሮሞ ነፃነት ግንባር ሰራዊትን መናፍቃቸውን በአድናቆት ይፋ አድርገዋል። በተለይ የዘንድሮ ተመራቂ ተማሪዎች ለተከታይ ተማሪዎችና ለህዝቡ እንደገለጹት ምንም እንኳን ተመርቀው ወደየመጡበት ቢመለሱም እስከ ኦሮሚያ ሉዓላዊነትና ኦሮሞ ነፃነት ድረስ ባሉበት ሆነው የተሰዉ የኦሮሞ ሰማዕታትን አደራ ለማስፈጸም ከምን ጊዜውም በላይ እንደሚተጉ ቃል ገብተዋል። ከዚህም ባለፈ ማንኛውም ተማሪ በወያኔ የማስመሰያ ምርጫ 2015 እንዳይሳተፍ አሳስበዋል። በወለጋ ክፍለ ሀገር ኤበንቱ ወረዳ የቄሎ ከተማ ህዝብ ከውጪ ሚዲያዎች ጋር ቃለ ምልልስ አድርጋቸዋል በማለት የወያኔ መንግስት ውሃ ማብራትና ኔትወርክ በማቋረጥ ህዝቡን ክፉኛ እየቀጣ እንደሚገኝ ተረጋግጧል። የዓለም ሀገራት መንግስታቶች ህዝባቸውን በቴክኖሎጂና ኢንፎርሜሽን በሚገነቡበት ወቅት ወያኔ ኦሮሞን ከመረጃ ለማቀብ የሚያደርገውን ጥረት የወያኔን የጠላትነት ደረጃ መገመት ይቻላል ይላሉ የኦሮሞ ምሁራን። ይህ በእንዲህ እንዳለ ወያኔ 3 የወለጋ ዩኒቨርሲቲ ተማሪዎችን ወዳልታወቀ ስፍራ ወስደው መሰወሩ ታውቋል። ተማሪ ደስታ ሞሳፍፋ የስፖርት ሳይንስ ተማሪ ከዚህ በፊት በወያኔ ተደብድቦ በጥቁር አንበሳ ሲታከም የነበረ እንዲሁም ተማሪ ለሚጎንፋ ፉለሳ የሃይድሮሊክ ተማሪና ሞቲ የተባለ ተማሪ በ2014 ጥቅምት ወር ውስጥ ክፉኛ ተደብድቦ የሞተ መስሏቸው በጨለማ ውስጥ ገደል ውስጥ ጥለውት የነበረና ህዝቡ ወስደው ሲያሳክመው የነበረ መሆኑ አይዘነጋም። እኚህን 3 ተማሪዎች አሁንም ዳግመኛ ይዘው መሰወራቸው ተደርሶበታል። በሌላ ዜና ወያኔዎች ህዝቡን አስገድደው በማስወጣት የኦፒዲዮን 25ኛ የባንዳነት አገልግሎቱን እንዲያከብሩለት እያጨናነቁ ነው። በመጨረሻም በኤሪትሪያ ላይ ጦርነት ለመክፈት ዝግጅት እያደረገ ሲሆን ሰራዊቱ ግን የሰው ሀገር ድንበር ውስጥ ገብተን በሰላማዊ ህዝብ ላይ ጦርነት አንከፍትም በማለት እየተቃወመ እንደሚገኝ ተዘገበ። የዕለቱ ዜናዎቻችን እኚህ ናቸው። ከቀሪው ዝግጅቶቻችን ጋር ጥሩ ጊዜ ይሁንላችሁ። ከባዳ ቤት ጮማ የእናት ቤት ጎመን ይሻላል በሚል ርዕስ የተዘጋጀ የቄሮ ለነፃነት አቋም መግለጫ። የኦሮሞ ህዝብ ከነፍጠኛ ስርዓተ ግዞት ስር ከወደቀበት ጊዜ ጀምሮ እስካሁን እጅ ሳይሰጥ እየታገለ መሆኑ የታወቀ ነው። ዛሬም ቢሆን ወያኔ ስልጣን ከያዘ ወዲህ ትግሉን ቀጥሎበታል። የአበሻ መንግስት
እየተቀያየሩበት የባርነት ዘመኑን ለማራዘም ያልሞከሩት ሴራ የለም። ከዚህም አልፎ ህዝቡን የበለጠ ለማሳሳት እና ለማሳመን በማሰብ ኦፒዲዮ ተብሎ የሚታወቀውን ጥገኛ ፓርቲ አደራጅተዋል። ሆኖም ግን የታቀደው ስላልተሳካ የተወሰኑት ንቁ የዚሁ ጥገኛ ፓርቲ አባላትን በተለያየ ምክንያት ከስራ እያሰናበተች እያሰረች እና ከሀገር እያሰደደች ትገኛለች። በአሁኑ ጊዜ የኦሮሞ ወጣቶች ጸረ ባርነት ትግል በተጠናከረበት ጊዜ እና ወያኔ በፍርሃት በተሞላች ጊዜ የኦሮሞ ህዝብ ታጋይ የሌለው ይመስል ከሀገር ውጪ ተመልሶ የኢህአዴግን አቋም በመቀበል ሀገርን ለማስተዳደር እና ለመረከብ ሳይሆን የመጡት የህዝቡን ሰቆቃ ለመጨመር መሆኑንም ህዝቡ መዘንጋት የለበትም። በተለይ ቄሮ ለነፃነት በሀገሪቷ ውስጥ ያካሄደ ያለውን ትግል ከዚህ ከሀገር ውጪ እንደ ሸቀጥ የገባውን የሰፊው ህዝብ ተከራካሪ ተብየውን እንደማያውቅና ምንም አይነት ግንኙነት እንደሌለው ቀድሞ በመረዳት ይህ በጠላት ጥላ ስር ነፃነትን መፈለግ ህልም ህዝቡ ራሱን እንዲቆጥብ አስረግጠን ማሳወቅ እንወዳለን። ቄሮ ለኦሮሞ ነፃነት በህዝቡ ላይ ጠመንጃ ይዞ በመደንፋት በመተኮስ እናም በመግደል ላይ የሚገኘውን ጠላቱን መቼም ቢሆን መስማማት እና ማስተናገድ አይችልም። ጀግና ወጣት ታጋዮቹ በባዶ እጃቸው ታጣቂ የጠላት ሰራዊት ኃይል ፊት በመቆም ራሱን እየሰዋ የሚገኘውን ከጎን ትቶ ሌላ ጥቅም ፍለጋ ከጠላት ጋር መስማማት አይታሰብም። ስለዚህ በዚህ ሁኔታ ውስጥ የኦሮሞን አንድነት እና አቋም የሚያፈርስ የትኛውንም አይነት አስተሳሰብ እንደማናስተናግድ አስቀድሞ ማወቅ ተገቢ ነው። ስለዚህ ቄሮ ለኦሮሞ ህዝብ ነፃነት ተገቢውን መስዋዕትነት በመክፈል ትግል ላይ እንዳለ የሚታወቅ ነው። ቄሮ ለነፃነት ከወጣቶች አርሶ አደሮች ስራ አጦች እና የመሳሰሉት በመያዝ ሀገሩን እና ነፃነቱን ለመመለስ እየታገልን ባለንበት ጊዜ ከጠላት ጋር ተዋቅሮ የሚሰለፍ የትኛውንም አይነት ድርጅት እንደምንታገል አቋማችን መሆኑን መግለጽ እንወዳለን። የወያኔ መንግስት ወደ ስልጣን ከወጣበት ጊዜ ጀምሮ ላለፉት 24 ዓመታት የኦሮሞ ተወላጆች ለሚያነሱት ሰላማዊ ጥያቄ መልሷ ጥይትና እስር እንደሆነ ግልጽ ነው። ይህን እያወቅን በጠላት መጠጫ ነፃነትን ማጣጣም ማሰብ ፈጽሞ አይታሰብም። ይህ ደግሞ የኦሮሞን ህዝብ ለማሳሳት መሆኑን ህዝቡ ተረድቶ የሉዓላዊነት ትግሉን እንዲያጠናክር ጥሪያችንን እናስተላልፋለን። ቄሮ ለነፃነት። የደስታ መግለጫ ብዛት ያላቸው የኦሮሞ ተወላጆች ያለምንም ምክንያት በስመ ኦሮሞነት ብቻ በእስር ለስቃይ እንደተዳረጉ እና አግባብ በሌለው ፍርድ እየተቀጡ መሆኑ የታወቀ ነው። ለዚህ ድርጊት ሰለባ ከሆኑት አንዱ አቶ በቀላ ገርባ ከብዙ ጊዜ የእስር ቤት ቆይታና ስቃይ በኋላ ተፈቶ ከቤተሰቦቻቸው ጋር ሲቀላቀሉ ቄሮ የተሰማውን ታላቅ ደስታ መግለጽ ይወዳል። ጨምሮም በተለያዩ ቦታዎች ታስራችሁና መፍትሄ አጣችሁ ለምትገኙት ጀግና የኦሮሞ ተወላጆች አይዟችሁ በርቱ እያልን በቅርብ ቀን ነፃነታችሁን እንመኛለን። የቄሮ ድምጽ ሬዲዮ Mani,
እንግዲህ ክብራን አድማጮቻችን የዛሬው ፕሮግራማችን ይሄንን ይመስል ነበር በተመሳሳይ ፕሮግራም እስክንገናኝ ቸር ሰንብቱ ድል ለኦሮሞ ሕዝብ